ህንድ ውቅያኖስ የዓለም የፖለቲካ ትኩረትን ስቧል። ሰላማዊ መስል የነበረው ሞገድ አሁን ግን የአያላን ፍጥጫ ማሳያና የሰው ልጆች ህይወት መጥፊያም ሆኖ ተገኝቷል። በኢራን የጦር መርከብ ላይ የደረሰው አደጋና ተከታዩ ሰቆቃም በበርካቶች ቀልብ እንዲሳብበት አድርጓል። በስሪላንካ የባህር ዳርቻዎች አካባቢ የተገኘው የ80 ሰዎች አስክሬንና የመርከቧ መስመጥ በዋሽንግተንና በቴህራን መካከል ያለውን ውጥረት ወደ አዲስ ምዕራፍ ያሸጋገረም ሆኗል። ይህ ክስተት ተራ የባህር ላይ አደጋ ነው ወይስ የቀጠናው ጂኦፖለቲካ ሽኩቻ ውጤት የሚለውንም በግልጽ አመላክቷል። የአሜሪካ መከላከያ ሚኒስትር ፒት ሄጌስት የሰጡት መግለጫና ከስሪላንካ የሚወጡ ዘገባዎችስ ምንን የሚያመላክቱ ናቸው የሚለው በልዩ ትኩረት ሁኔታው እንዲታይ አድርጓል። በህንድ ውቅያኖስ ላይ የተከሰተው የኢራን የጦር መርከብ መስመጥና ተከትሎት የመጣው እልቂት በዓለም አቀፍ ደረጃም የፈጠረው ድንጋጤ ዛሬም እንደቀጠለ ነው። የስሪላንካ መከላከያ ሚኒስቴር ምክትል ሚኒስትር የሆኑት ማርሻል ሳምባዛ ቱያካንታ ለቢቢሲ ሲገልጹ በአደጋው ሳቢያ እስካሁን የ80 ሰዎች አስክሬን ተገኝቷል ብለዋል። ይህ ዘገባ በዓለም አቀፍ መገናኛ ብዙሃን ዘንድ ትልቅ ትኩረትን ያገኘ ሲሆን በተለይም የመርከቧ መስመጥ መንስኤን በተመለከተ የሚወጡ መረጃዎች ጉዳዩን ከሰብአዊ አደጋ ባለፈ ወደ ከፍተኛ ወታደራዊና ፖለቲካዊ ውጥረት የቀየሩ ሆኗል። የአሜሪካው መከላከያ ሚኒስትር ፒት ሄጌስት መርከቧ የሰመጠችው በአሜሪካ ጦር በደረሰባት ጥቃት መሆኑን በይፋ ማረጋገጣቸው በሁለቱ ሀገራት መካከል የነበረው የቆየ ጠላትነት ወደ ቀጥተኛ ግጭት ማደጉንና መስፋቱንም አመላካች አድርጓል። የአደጋው ስፋትና አስከፊነት ይበልጥ ግልጽ እየሆነ የመጣውም ከስሪላንካ መንግስት በሚወጡ ተከታታይ መረጃዎች ነው። ሬውተርስ የስሪላንካ ምክትል ውጭ ጉዳይ ሚኒስትርን ጠቅሶ እንደዘገበው በመርከቧ ላይ በደረሰው ጥቃት ቢያንስ 80 ሰዎች መሞታቸውን አረጋግጧል። ሆኖም በመርከቧ ላይ የነበሩ ሰዎች ቁጥር ከዚያም በላይ ሊሆን እንደሚችል ይገመታል ነው የተባለው። የስሪላንካ ባህር ኃይል ቃል አቀባይ ሰነዶችን ዋቢ በማድረግም እንደገለጹት በመርከቧ በአጠቃላይ 180 ሰዎች ነበሩ። ይህም ማለት አሁንም ድረስ የበርካታ ሰዎች ደብዛ ጠፍቶ ይገኛል እንደማለት ነው። ምንም እንኳን የስሪላንካ ባህር ኃይል ከመርከቧ የደረሰውን የድረሱልኝ ጥሪ ተቀብሎ የ32 ሰዎችን ሕይወት ማትረፍ ቢችልም የቀሩት ሰራተኞች ዕጣ ፈንታ ግን አሳሳቢ ሆኖ ቀጥሏል። ይህንን ክስተት ለመረዳት ታዲያ በኢራንና በአሜሪካ መካከል ያለው ታሪካዊ የባህር ላይ ፍጥጫን ማጤን አስፈላጊ እንደሆነ የሚያነሱ በርክቷል። ላለፉት 10 ዓመታት ህንድ ውቅያኖስና የፋርስ ባህረ ሰላጤ ለሁለቱ ሀገራት ወታደራዊ ኃይል መለኪያ ሆኖ ቆይቷል። ኢራን በስትራቴጂካዊ የባህር መስመሮች ላይ ያላትን ተጽዕኖ ለማሳደግ ስትሞክር፣ አሜሪካ በበኩሏ የመርከብ ነጻነትን ለማስከበር በሚል ቀጠናውን ስትቆጣጠር ቆይታለች። እንደ አውሮፓውያን አቆጣጠር በ1988 የተከሰተው የኦፕሬሽን ፕሬንግ ማንቲስ ትዝታ ዛሬም በቴህራን አእምሮ ውስጥ አለ። በወቅቱ አሜሪካ የኢራንን የጦር መርከቦች በመምታት ከፍተኛ ጉዳት ያደረሰችበት ሁነትም ነበር። የአሁኑ ጥቃት ያንን የታሪክ ጠባሳ መልሶ የቀሰቀሰና በቀጠናው ያለውን የኃይል ሚዛንም የሚፈታተን አድርጎታል። የፖለቲካ ተንታኞች የአሜሪካ መከላከያ ሚኒስትር ፔት ሄጌስት የሰጡት መግለጫ የሚጠበቅ ቢሆንም ጊዜው ግን ልዩ ያደርገዋል ይላሉ። በኢራን የኒኩለር መርሃ ግብር ዙሪያ ያለው ውይይት በቆመበትና በመካከለኛው ምስራቅ ያለው ቀውስ በተባባሰበት በዚህ ወቅት እንዲህ ያለ ቀጥተኛ ጥቃት መፈጸሙ አሜሪካ ቀይ መስመር ለማስመር የፈለገችበት ሌላኛው መገዳደሪያ ኃይሏ እንደሆነም ያሳያል ይላሉ። የውጭ ጉዳይ ተንታኝ የሆኑት ዶክተር ሮበርት ላውረንስ ለሲኤንኤን በሰጡት አስተያየትም ይህ ጥቃት ኢራን በባህር ላይ ለምታደርገው እንቅስቃሴ ግልጽ ማስጠንቀቂያ ነው። ሆኖም አደጋው በስሪላንካ አቅራቢያ መሆኑ ጥቃቱ ሰፊ የመልክዓ ምድር ስፋት እንዳለው የሚያመላክት ነው ብለዋል። ኢራን ለዚህ ጥቃት የምትሰጠው ምላሽ ደግሞ በሆርሙዝ ወሽመጥ በኩል የሚያልፈውን የዓለም የነዳጅ ንግድ አደጋ ላይ ሊጥል እንደሚችል ያስጠነቀቀም ሆኗል። በጉዳዩ ላይ የሚንጸባረቁ አስተያየቶች እንደቀጠሉ ናቸው። ዋሽንግተን ድርጊቱን ራሷን የመከላከልና የጸጥታ ስጋትን የማስወገድ እርምጃ አድርጋ ስትወስደው፣ በአንጻሩ ቴህራን ድርጊቱን የባህር ላይ ሽብርተኝነትና በዓለም አቀፍ ሕግ ላይ የተፈጸመ ጥቃት በማለት ትፈርጀዋለች። የስሪላንካ ሚናም በዚህ መሃል ትኩረት የሚስብ ሆኗል። ሀገሪቱ በአንድ በኩል ሰብአዊ እርዳታ እያደረገችና አስክሬኖችን እየሰበሰበች ቢሆንም በአያላን ሀገራት መካከል በገባችበት በዚህ ዲፕሎማሲ አጣብቂኝ ውስጥ
የገለልተኝነት አቅሟን ለማስጠበቅ ትገደዳለች። የስሪላንካ መከላከያ ሚኒስቴር በመግለጫው ታዲያ የባህር ኃይሉ የነፍስ አድን ጥሪ ሀገሪቱ ለዓለም አቀፍ የባህር ላይ ሕግጋት ያላትን ታማኝነት የሚያሳይ ቢሆንም በግዛቱ አቅራቢያ የተፈጸመው ይህ ወታደራዊ እርምጃ ግን ቀጣይ ስጋት ይሆንባታል ብሏል። ኢኮኖሚያዊ አንድምታውም በዛው ልክ ነው። ህንድ ውቅያኖስ ለዓለም የንግድ ፍሰት ወሳኝ መተላለፊያ ነው። እንዲህ ያሉ ወታደራዊ ጥቃቶች የመርከብ መድህን ዋስትና ዋጋን ከማናራቸውም በላይ የንግድ መርከቦች መንገዳቸውን እንዲቀይሩም ሊያደርጉ ይችላሉ። ይህ ደግሞ በዓለም አቀፍ ደረጃ የሸቀጦችና የነዳጅ ዋጋ ሊያሻቅብ ይችላል የሚል ጉዳይን አስነስቷል። በርካታ ዲፕሎማቶች በኢራን በአሜሪካና በእስራኤል መካከል የተፈጠረውን ውጥረት ተከትሎ የጸጥታው ምክር ቤት የአስቸኳይ ስብሰባ እንዲያደርግ እየወተወቱ ነው። ኢራን አጸፋዊ እርምጃ ለመውሰድ የምትመርጥ ከሆነም ግጭቱ ወደ ሌሎች የቀጠናው ሀገራት ሊዛመት ይችልና ሌላ የጦርነት ምንጭ ሊሆን ይችላል የሚል ስጋትም አላቸው። በሌላ በኩል አሜሪካ ተጨማሪ ማብራሪያ እንድትሰጥ ከዓለም አቀፍ ማህበረሰብ ግፊት ሊበረታባት ይችላል። በተለይም የስሪላንካ መንግስት ያወጣቸው የሟቾች ቁጥርና የአደጋው ስፋት ጥቃቱ ተመጣጣኝ ነበረው የሚል ጥያቄም እንዲነሳ ማድረጉ አይቀሬ ነው። የኢራን የጦር መርከብ በህንድ ውቅያኖስ መስመጥ የሰው ልጆች ሕይወት የጠፋበት አሳዛኝ ክስተት ብቻ ሳይሆን የዓለም ፖለቲካ አደገኛ አቅጣጫ እየያዘ መሆኑን ምልክትም ሆኗል። ከ80 በላይ የሚሆኑት አስክሬኖች መገኘትና የጥቃቱ መንስኤ መታወቅ በቀጣይ ቀናት በዋሽንግተንና በቴህራን መካከል የሚኖረውን ግንኙነት እጅግ ውጥረት የተሞላበት ሊያደርገው እንደሚችልና ሌላ የኃይል መፈታተሻ መንገድን እንዲፈልጉ ሊያደርግ እንደሚችል አጠያያቂ አይደለም። ዓለም አቀፉ ማህበረሰብ ህንድ ውቅያኖስን የሚያክል ትልቅ የመተላለፊያ የውሃ አካልም ሌላ የጦርነት አውድማ እንዳይሆን ዲፕሎማሲያዊ ጥረቶችን ማጠናከር ይኖርበታል የሚል አስተያየት እየቀረበለት ነው። የስሪላንካ ባህር ኃይልም የሚያደርገው የቀሩትን ሰዎች የመፈለግ ሥራ እንደቀጠለ ቢሆንም የፖለቲካው ማዕበል ግን ከባህሩ ሞገድ በላይ እየበረታ መጥቷል። ህንድ ውቅያኖስ ሌላኛው የጦርነት ቀጠናም እየሆነ ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሬውተርስን፣ ቢቢሲን፣ ሲኤንኤንንና ዋሽንግተን ፖስትን በዋቢነት ተጠቅመናል።